አሜን። ስለዚህ እግዚአብሔር ለኔና ለናንተ የሚያስበው እግዚአብሔር ለኔና ለናንተ ፕላን ያደረገው ያቀደው ነገር አለ። ክብር ለጌታ ይሁን። አሜን። እርሱ በምንድን ነው የሚፈጸመው ካላችሁ በምኑ ነው የሚፈጸመው? በቃሉ። አሜን። ለምን? የእግዚአብሔር ቃል የእግዚአብሔር ፈቃድ መገለጫ ነው። የእግዚአብሔር ቃል የእግዚአብሔርን መሻት ይፈጽማል። የእግዚአብሔር ቃል የእግዚአብሔርን ሐሳብ ያከናውናል። የማንን ሐሳብ? የእግዚአብሔር። የማንን ፈቃድ? የእግዚአብሔርን ፈቃድ። የማንን ዕቅድ? የእግዚአብሔርን ዕቅድ። የማንን ራእይ? የእግዚአብሔርን ራእይ። አሜን። እስቲ እግዚአብሔር በሕይወቴ ላይ መልካም ዕቅድ አለው የሚል ሰው አሜን ይበል። ሃሌሉያ ሃሌሉያ። እግዚአብሔር አንዴ ሲያብራራልኝ ምን አለኝ? መንፈስ ቅዱስ ቃሌ ልክ እንደ ሐዲድ ነው አለ። ክብር ለጌታ። የባቡር ሐዲድ ታውቃላችሁ? ባቡር የሚሄድበት ማለት ባቡሩ ከመምጣቱ በፊት ምን ይዘረጋል? ሐዲዱ ይዘረጋል። ሐዲዱ ሳያልቅ ባቡሩ መምጣት አይችልም። በፍጹም መጀመሪያ ምን መሆን አለበት? ሐዲዱ መዘርጋት አለበት። ዛሬ መልእክት አለ። በሕይወትሽ ላይ እግዚአብሔር ቃል ይልካል። ረገጥ አድርጊና አሜን በይ። ግድ የለሽ። ዛሬ የትንቢት ቃል ይመጣልሻል። ዛሬ የሚያሻግር ቃል ይመጣልሻል። ዛሬ ሙሉ ፓኬጅ ያለው ቃል ይመጣልሻል። ቃሉ ከመጣ ሕይወት ይስተካከላል። እግዚአብሔር በእናንተ ሕይወት ላይ ከመስራቱ በፊት ቃል ነው የሚልክ። እስቲ አሜን አሜን። በተጨነቃችሁበት ቃሉ ይመጣል። ግራ በተጋባችሁበት የእግዚአብሔር ቃል ይመጣል። ነቃ ነው ታጠገባችሁ ያለው ቃሉ ከመጣ በሉት የሚሆን ነገር አለ። ወደድክም ጠላህም በሉት እግዚአብሔር አምላክ በሉት ቃል በሕይወት ላይ ከላከ የሚሆን ነገር ጠብቅ በሉት። ኢየሱስ ያለ ክብር ለጌታ። ሃሌሉያ። እዚህ ክፍል ላይ ልክ እንደ ዝናብ ነው የሚናገረው። እዚህ ሚዛን ላይ ዝናብ ይዘንባል። አዲስ አበባ በጣም ፀሐይ ከፍተኛ የሆነ ፀሐይ አለ እና ትላንትና እየገረመኝ ነበር ሲዘንብ ነበር እና ኢየሱስ ጌታ። አሁን ዝናብ ከሰማይ ወርዶ ምድር ላይ የሚያመጣው ተጽዕኖ አለ አይደለ? ምድር እንድትረሰርስ ያደርጋል። እስቲ አሜን። ምድር ምን ትሆናለች? ትረሰርሳለች። ከዛ ደግሞ ምን ታደርጋለች? ታበቅላለች። ኢየሱስ ጌታ። እንድትረሰርስ